ያለው? ለምንድነው ለመሞት ብቻ ወደፊት የምንለው? አሁን ወጣቶች ይቆሙ አይሂዱ፣ ሽማግሌዎች ይሂዱ፣ ድንጋይ ያንሱና ሳር ይበጥሱ፣ አናታቸው ላይ ይዘው በሽምግልና ይሻላል። አፈሙዙ ይበቃል፣ መፍትሄ የለውም። ምን ነው እኔም ተዋግቻለሁ ከወንድሜ ጋር ነው ሲባል ጎንበስ ብዬ ብቻዬን ተውኩኝ። ደም አላስተማረንም፣ ጉልበት አላስተማረንም። የኢትዮጵያ ከዳር እስከ ዳር የሁሉም ደሙ ትኩስ ነው። ብረት ያጣው ሰው በሆነ ኖሮ ሰርች ያገኛለሁ ብዬ አስባለሁ። ሰው ነው አጣሁኝ። ሰው ስላጣሁኝ እግዚአብሔር ደግሞ አስቡ እነዛን ሰዎች መልሶ ይሰጠኛል። ቅርብ ነው፣ ችግር የለውም። ዛሬ ልዩ ለት ደስ የሚል ሆኖ ሳገኘሁ